ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንግዳይ ነኝ ዛሬ በጸሎት ከመጀመሪያ በፊት ወይም ደግሞ በቃሉ ከመጀመሪያ በፊት በመዝሙር መጀመር ፈልጋለሁ እሱም በልጅነቴ ድሮ ናዝሬት ስኩል የተማርኩት መዝሙር ነው ቁጥሩን ረስቸው ነበር ግን ሰርች አድርጌ አግኝቼዋለሁኝ እዘምርላችኋለሁ የምታውቁት ከሆነ አብራችሁ ጋብዛችኋለሁ እግዚአብሔር ቃል የሚለው ደስ ያለው ይዘምር ይላል ደስ ብሎኛል በጌታ ደስ ስላለኝ ሁሌ ስሙን ማክበር ማመስገን መዘመር ደስ ይለኛልና ፕሮፌሽናልም ባልሆን የታወቁ ዘማሪ ባልሆንም በቃ ቤቴ ኮክሳደር ሰራ ማንኛውም ስወጣ ስገባ የእግዚአብሔር መንፈስ ያግዘኝና መዝሙር መዘመር ወዳለሁና እንደገና እንትን አብራችሁ እንድዘምር ደግሞ አሁን ዛሬ መጥቻለሁኝ ቃሉንም እንማራለን በቃሉ ውስጥ በዝማሬ ውስጥ ቃላቶቹን እንድታስተውሉልኝ ፈልጋለሁ ምክንያቱም ስትዘምሩ በማስተዋል ዘምሩ ስለሚል እግዚአብሔር ቃልና የመጽሐፍ ቅዱስን መልእክቶች በተለይ የያዙ መዝሙሮች በጣም እኔ ታነጽበታለሁ ያስታውሰኛል ታሪኩን ያስታውሰኛልና ዛሬ ለምንማረው ትምህርት ተመሳሳይ የሚሄድ ነውና እንትኑ ስለ ድካም መንፈስ ነው ስለሚያስር መንፈስ ነው የምንማረው ዛሬ ያው ሰይጣን ነው የሚያስረው ሰይጣን ነው ድካም መንፈስን የሚያመጣውና ከሱ ስራት የተፈታበትንና የፈታው ጌታ ኢየሱስ የፈታን እሱ ነው በማለት የሚያደንቀው ኢየሱስን የሚያደንቀው መዝሙር ነውና እሱን እንዘምርና ከዛ ወደ ትምህርታችን እንገባለን ለመጀመሪያ ቀን ከመጣችሁ እንኳን ደህና መጣችሁ እስከ ፋሲካ አንድ ቀን በፊት እስኪቀረው ድረስ እንትን በጾምና በጸሎት ላይ ነን ያለነውና አብራችሁ ከመጣችሁ ዛሬ በጣም ደስ ይለኛል ጆይን አድርጉን ትንንሽ ቪዲዮዎች ነው ጌታ ያስተማረኝን በቀን መቀርጸውና እንድታዩት እንዳመልጣችሁ አብራችሁን እንድትማሩ እንትን ሰብስክራይብ አድርጉት ቻናሉንና እኔ ቪዲዮውን በማውጣበት ጊዜ የተለያየ ሀገርንም ከሆነን ይነግራችኋል ኖቲፊኬሽን ይልክላችኋል ማሳሰቢያውን ይልክላችኋልና ታዩታላችሁ ማለት ነውና የእግዚአብሔር ቃል ዘር ነው ስለዚህ እምነት የሚመጣው ደግሞ የእግዚአብሔርን ቃል በመስማት ነው ይላል ስለዚህ እምነታችን በእምነት እንድናድግ ጸንተን እንድንቀመጥ ከፈተና እንዳያወጣን የእግዚአብሔርን ቃል ልክ እንጀራ ምግብ እንደምንበላው መንፈሳዊው ደግሞ ቃል የእግዚአብሔር ቃል ደግሞ ለኛ የመንፈሳዊ ምግብ ማለት ነው ስለዚህ እንዘምራለን እዚህ ፕሮግራም ውስጥ ቃሉን እንማራለን እንጸልያለን ስለዚህ ተወዱታላችሁ ብዬ አስባለሁ አሁን ወደ መዝሙሩ እንግባ እንደዚህ ይላል ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም 12 ዓመት ደም ሲፈሰኝ ኖሬ 38 ዓመት እግሮቼን ታስሬ ዛሬ ተፈወስኩኝ ቀሚሱን ዳስሼ ይኸው ዘላለው በስሙ ታድሼ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ሞኝ ነሽ ይሉኛል ሳይረዱኝ ቀርተው ተመለሽ ይሉኛል ዋጋ ቢስ አድርገው አልፈልግም ካልኩኝ ጭቅጭቅ ምንድነው እምቢ
ያሻፈረኝ ኢየሱስ ጌታ ነው። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም። ይህንን ቁጥር ደግሞ እስቲ እንሞክረው። ግንበኞች የናቁት የማዕዘን ራስ ለእኔ ግን ድንቅ ነው ውዴ ጌታ ኢየሱስ። ብዙዎች ያጥላሉታል ላለማመን ብለው፣ ለእኔ ለደካማዋ ኢየሱስ ድንቅ ነው። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ፣ ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ኢየሱስ። አሜን አሜን። እግዚአብሔር አምላክ ይመስገን ለዚህ ዝማሬ። ድንቅ ነው ለኔ ጌታ፣ ድንቅ ነው ለኔ ኢየሱስ። የስ ነው አባታችን፣ ድንቅ ነህ ጌታ ኢየሱስ፣ ድንቅ ነህ። አንተን የሚያህል የለም ጌታችን። በአንተ ምክንያት በአንተ ቁስል ምክንያት ተፈውሰናል። በአንተ ቁስልና በአንተ ኃጢአታችንን በመውሰድህና ኃይልህ የትንሣኤ ኃይል አንተ ጋር ስለሆነ ያንተ ኃይል እኛን ከእስራታችን ስለሚፈታን እናመሰግንሃለን። አዎ 12 ዓመት የፈሰሳት ደሟን ሴትዮዋን ቀጥ አድርገሃል። ጨርቅህን ስትነካው፣ ቀሚስህን ስትነካው አባ ምንትን የፈውስ ተላከላት፣ ፈውስ ተሰጣት። እንደገና 18 ዓመት የታሰረውን 18 ዓመት ጎብጣ የነበረችዋን ሴት ቀጥ አድርገህ አቁመሃል። እንደገና ጌታ ኢየሱስ አንተ ደግሞ 38 ዓመት ሰንሰለት ላይ ዲያብሎስ አስሮት ያስቀመጠውን ሁሉ ፈትሃል ጌታ ኢየሱስ። አንተ ከድካማችን የምትፈታ ጌታ ድንቅ ነህ። ፈውስ አንተ ጋር ነው የሚገኘው። መዳን በማንም የለም፣ በእግዚአብሔር ልጅ በኢየሱስ ክርስቶስ አምኖ ነው ከስራት ከዲያብሎስ ስራት የሚፈታውና ሰው አምኖ በልቡ ካመነ ይጸድቃል ይላል። በአፉ ደግሞ ያመነውን በልቡ ያመነውን ደግሞ በአፉ ሲመሰክር ይድናል ይላልና ጌታ ኢየሱስ መዳኛችን ስለሆንክ እናመሰግንሃለን። ፈዋሻችን መጽደቂያችን ምክንያት ስለሆንክ እናመሰግንሃለን። አባ አንተ ድንቅ ነህ፣ ስምህ ድንቅ ነው። ከስሞች ሁሉ በላይ የተሰጠ እግዚአብሔር አብ አባትህ ከስሞች ሁሉ የበለጠ ድንቅ። ለድንግል ማርያም ኢየሱስ ብለሽ ትጠሪዋለሽ፣ ህዝቡን ያድናል ተብላ የተሰጣት ስም ልዩ ስም ነው ያለህና ስምህን እናደንቃለን። ስምህ ፈውሳችን ነው፣ ስምህ ኃይላችን ነው፣ ስምህ መዳኛችን ነው፣ ስምህ መጽደቂያችን ነው፣ ስምህ ጥንካሬያችን ነው፣ ስምህ ብርታታችን ነው፣ ስምህ ፈውሳችን ነው፣ ስምህ ከስራታችን የሚያስፈታን ነው፣ ፈውሳችን ነውና እናመሰግንሃለን አባ። ስምህ ብርሃናችን ነው፣ ስምህ ኃይላችን ነው፣ ስምህ ቃልህ ነው አባ። እናመሰግንሃለን። ግንበኞች ቢንቁ፣ ክፉዎች ቢንቁ፣ አመፀኞች ቢንቁ፣ እኛ ግን ስምህን ከፍ እናደርጋለን። አብ እግዚአብሔር ከፍ እንዳደረገ በሰማይ ከፍ ያልከው ጌታ በዙፋኑ በእግዚአብሔር አብ ቀኝ በአባት አብ ቀኝ ስለተቀመጥክ እናመሰግንሃለን። ስልጣን ሁሉ ያንተ ነው፣ ክብር ሁሉ ይገባሃል። እናከብረሃለን፣ ደስ እያለን እናከብረሃለን። ምድር ሁሉ በአንተ ደግሞ ስለምትጠቀለል የእግዚአብሔር አብ ፍላጎት እሱ ስለሆነ ምድርን ሁሉ
ሁሉ በልጁ በኢየሱስ ክርስቶስ አምኖ እንዲያጠቃልል ነውና የተፈጠረውም ደግሞ ሁሉ ነገር የተፈጠረው ለሱ ነው ይላልና በሱ ነው የመጣው በሱ ነው የተፈጠረው ይለናልና አባታችን ጌታ ኢየሱስ ክርስቶስ ቀድሞም ነበርክ ትናንት ነበርክ ዛሬም አለ ወደፊትም ዘላለምም ትኖራለህ እናመሰግንሃለን አባ አንተ መጤ ስላልሆንክ አንተ አዲስ ስላልሆንክ ለኛ አዲስ ልትሆን ትችላለህ ላልማናቅል ሰዎች ግን አንተ ግን ዘላለማዊ ነህ አንተ ድሮም ነበርክ ልታድነን ነው ወደ ዙፋንህን ለቀ የክብርህን ለቀ ወደዚህ ምድር የመጣው ስጋ ለብሰ እንደ ባሪያ ሆነ እንደኛ ሆነ የመጣው ስለምትወደን ነው ፍቅርህ ስቦን ያመጣንና ማንንም ማስገድዶ አይደለም ነፍስህን እንድትሰጠን ያደረገው ራስህ ወደህ ራስህ በፈቃድህ ነው ራስህን ነፍስህን የሰጠህንና ክብር እንሰጣለን ጌታ ኢየሱስ እናመሰግንሃለን በአንተ ቁስል ምክንያት እኛ ፈውስ ስለመጣልን እናመሰግንሃለን አባ ማንንም ያንተን ስም ጠርቶ በሰይጣን ስለማይታሰር እናመሰግንሃለን ስምህን የጠራ በሙሉ ይድናል ይላልና ክፉዎች ያሰሯቸውን አሁን ይፈቱ ብለን እንላለን በጌታ በኢየሱስ ክርስቶስ ስም ድካም መንፈስ የያዛቸውን ያሰራቸውን ያመማቸውን በስራት በዲፕሬሽን የያዛቸው በዝሙት መንፈስ የያዛቸው በአልኮልነት የያዛቸው በማንኛውም አዲክሽን መጥቶባቸው ያሰራታቸው የታሰሩት በሙሉ ይፈቱ ብለን እንላለን በጌታ በኢየሱስ ክርስቶስ ስም አባ አንተ ጋር ደርሶ ሳይፈወስ ሳይለወጥ ሳይቀየር የሚሄድ ሰው የለምና አባ መድረስ ይሁንላቸው እጃቸውን ወደ አንተ መዘርጋት ይሁንላቸው ማረኝ ብሎ በርጤሌዎስ እንደጠራው የአንተን ስም ጠርተው ማረኝ የሚሉ ሰዎች ይሁኑ በጌታ በኢየሱስ ክርስቶስ ስም ስምህን የሚጠራ በሙሉ ይድናል ይላልና አባ አንተን ስምህን እንዲጠሩ ጸጋ ታበዛላቸው ዘንድ ነፃ ታወጣቸው ዘንድ እንማጸንሃለን ጌታ ኢየሱስ ይህንን ስለምታረግ እናመሰግንሃለን ዛሬ ደግሞ ወደ ቃልህ እንመጣለን የምታስተምረንን መንፈስ ቅዱስ ና አስተምረን አብራራልን ቃልህን ክፈትልን ብለን እንጋብዛለን ቅዱሱ መንፈስ በጌታ በኢየሱስ ክርስቶስ ስም አሜን ሉቃስ ምዕራፍ 13 ከቁጥር 10 ጀምሮ እንደዚህ ይላል በሰንበትም በአንድ ምኩራብ ያስተምር ነበር ጌታ ኢየሱስ ክርስቶስ ነው እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች እርሷም ጎባጣ ነበረች ቀጥ ብላ ልትቆም ከቶ አልተቻላትም ኢየሱስ ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት እጁንም ጫነባት ያን ጊዜም ቀጣለች እግዚአብሔርንም አመሰገነች እዚህ ጋር ለጊዜው አቆማለሁ እቺ ሴትዮ የድካም መንፈስ ነበረባት ጎብጣ ነበረ አያችሁ የድካም መንፈስ ይለዋል መጽሐፍ ቅዱስ በኋላ ግን ስታነቡት ጌታ ኢየሱስ ክርስቶስ ሰይጣን እንዳሰራት ነው ሰይጣን በድካም መንፈስ አስሯታል ምንም ማድረግ አልቻለችም ጎብጣለች እቺ ሴትዮ ለአንድ አመት ለሁለት አመት አይደለም ለ18 አመት የጎበጠች ሴት ናት ጌታ ኢየሱስ ክርስቶስ አያትና ራራላት አያችሁ አልፈንም ታስራችሁ ካላችሁ አሁን በሰይጣን እስራት ላይ ያላችሁ በሙሉ ልክ እንደ አህያዋን ጌታ ታስፈልጋታለች ብለ አህያውን እንኳን የታሰረውን እንኳን የሚያስመጣ ነው ሰው ደግሞ ምን ያህል አስቡት ሰው ደግሞ ምን ያህል በአምሳሉ የፈጠረንን እንዴት እንደሚወደን ገብቷችኋል ስለዚህ እስራት ላይ ያላችሁ ሰዎች በሰይጣን በዲያብሎስ የታሰራችሁ በሙሉ ጎብጣችሁ ያላችሁ መወደዳችሁ ያልገባችሁ ሁሌ ክፉን የሰይጣንን ክፉ ነገር እየሰማችሁ አጉጧችሁ ጭንቀት መጥቶባችሁ ወጥቷችኋል እንደሱ አይነት ሆናችሁ ሳለ ጌታ ኢየሱስ ክርስቶስ ይመጣላችኋል ይሄን ቃል በቃሉን ላከ ፈወሳቸው ይላል በዚህ ቃል ምክንያት ይሄን ስትሰሙ ራሱ ይሄንን እሷን ያደረገ 18 አመት የጎብጣ የነበረችዋን ሴት ቀጥ ካደረገ ጌታ ኢየሱስ ክርስቶስ እናንተንም ያረጋል ስለዚህ በእምነት ጥሩት ልላችሁ ነው
እና አንቺ ሴት ከድካምሽ ተፈተሻል አላታያችሁ ከድካምሽ ተፈተሻል እጁንም ጫነባት የጌታ ኢየሱስ ክርስቶስ ሁሌ ሲሰራ እጁን ይጭናል ሰው ላይ ወብታችኋል በስጋ የመጣው ራሱ የሱን መንፈስኛ ላይ እንዲያረግ ነው ይጭናል ሰውን ይነካል ይባርካል ይፈውሳል በቃ እና አሁንም እኛንም እንደሱ ነው ያለን ደግሞ እናንተም ደግሞ ስልጣን ሰጥቻችኋለሁ ምን ለማድረግ እባቡን ለመርገጥ በሽታውን ሰይጣንን የሚያስረውን እስራት ላይ ያሰረ የሚያስቀምጠውን መንፈስ በሱ ላይ ስልጣን ሰጥቻችኋለሁ እሱን እንድትረግጡ ገብታችኋል ሰው ሳይሆን መርገጥ ያለብን መንፈሱን መርገጥ መንፈሱን ማሰር መንፈሱን ውጣ ብሎ ማለት ነው በሱ በጌታ በኢየሱስ ክርስቶስ ስም ገብታችኋል ከዛ ይሄ ምንድነው ስልጣን ስለሰጠን ነው ስናምነው መንፈሱን እኛ ጋር ያርፋል ከዛ አሁን እኛን የሚጠቀምብን አካላችንን ነው ገብታችሁ ሰውነታችንን ይጠቀማል ስልጣኑ ከሱ ነው ሰይጣንም እናስወጣው በሱ ስም ነው ክፉንም እናስረው በሱ ስም ነው ገብታችሁ በራሳችን ስም አይደለም ባዶ ብቻችንን ከሄድን ሰይጣን ራሱ እኛንም ሊያስረን ይችላል የሱ ግን ስልጣን የሱ መንፈስ ያለባችሁ መንፈስ ቅዱስ የተሰጣችሁና ዳግመኛ የተወለዳችሁ ጌታ ኢየሱስ ክርስቶስ ሂዱ ልካችኋለሁ ነው ያለው በቃ ይልካችኋለሁ ወደ ዓለም ወደ ታሰሩት ወደ ታመሙት ወደ በቃ እንትን የሰይጣን እስራት ላይ ያለባቸውን ሰዎች ጌታ ኢየሱስ ክርስቶስ እንድንፈታ እንድንጸልይላቸው በቃ እሱ ሲሰራ እኛ ደግሞ ስጋው በቃ ሰራተኞች ሆነን እሱ ሲሰራ እኛም መስራት አለብን በመንፈሱ ምንመራ ከሆነ ገብታችሁ ዳግመኛ ከተወለድን ነው ዳግመኛ ስንወለድ መንፈሱኛ ውስጥ ያደርጋል ስጦታ ይሰጣናል ገብታችኋል ስለዚህ ከስራታችን የሚፈታን ጌታ ኢየሱስ ክርስቶስ ነው ልላችሁ ነው የሱ መንፈስ ነው የሚፈታው ከዛ እጁንም ጫነባት ያን ጊዜ ቀጣለች እንግዲህ 18 አመት ጎብጣ የነበረች ሴትዮ ግን እጁን ሲጭንባትና ከድካምሽ ተፈተሻል ሲላት ተፈወሰች ወዲያው ነው የሚለው ቀጥ ብላ ቆመች እግዚአብሔር ይባረክ እግዚአብሔር ይመስገን እናመሰግናለን ጌታ ኢየሱስ ይሄንን ስላደረገላት ለዛች ሴትዮ ከዛ እሷ አመሰገነች እግዚአብሔርን አመሰገነች ይለናል ከዛ የሚገርማችሁ ተቃውሞ ደግሞ ይመጣል ሁሌ ፈውሳችሁ ሲመጣ ሁሌ የእግዚአብሔር ምህረት እናንተ ጋር ሲመጣ ክፉዎች ቀናተኞች ሊቃወሟችሁ ሰይጣን እንደገና ደግሞ ሌሎችን ሰዎች ሊያስነሳ ይችላል እንዲህ አሉት የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ህዝቡን ሊሰራባቸው ለሚገባ 6 ቀናቶች አሉ እንግዲህ በእነርሱ መጣችሁ ተፈወሱ እንጂ በሰንበት አይደለም አለ አያችሁ ይሄንን ብሎ ሰዎቹ እንዳይፈወሱ መሰናክል ሊሆን ፈለገ ይሄ የምኩራቡ አለቃ በቃ እናንተ ሰንበት ነው ዛሬ መፈወስ የለባችሁም በቃ ሂዱ ብሎ ለማለት ፈለገ የሰራውን ለማቃለል ፈለገ ጌታ ኢየሱስ የፈወሳትን ሴትዮ አቃሎ በቃ ከተፈወሳችሁ ነገ መታችሁ ወይም በቃ አይደል ሌላም 6 ቀን መታችሁ ተፈወሱ እንጂ ሰንበት ቀን መፈወስ የለም ብሎ አለ ማለት ነው ጌታ ኢየሱስ ክርስቶስ ደግሞ እንዲህ አለው እናንተ ግብዞች ከናንተ ያንዳንዱ በሰንበት በሬውን ወይም አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን ያችም የአብርሃም ልጅ ሆና ከ18 አመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ ይገባምን አለው ይህንንም ሲናገር ሳለ የተቃወሙት ሁሉ አፈሩ በጌታ በኢየሱስ ክርስቶስ ስም እኛ ፈውሳችን ሲመጣ የሚቃወሙት በሙሉ ይፈሩ በጌታ በኢየሱስ ክርስቶስ ስም ይፈሩ እውነት እሱ ጌታ መሆኑን ፈዋሽ መሆኑን ይወቁ ይዩት አይናቸው ይመስክር በጌታ በኢየሱስ ክርስቶስ ስም ድንቅ ነው ከዛም ይላል ከእርሱም በተደረገው ድንቅ ሁሉ ህዝብ ሁሉ ደስ አላቸው አያችሁ በኢየሱስ ምክንያት የተደረገው ድንቅ ነገር ሁሉ ህዝብ ሁሉ ደስ አላቸው አያችሁ እሱ ራሱ ድንቅ ነው ኢየሱስ ክርስቶስ ቅድም የዘመርኩላችሁ ድንቅ ነው የኔ ጌታ የሚለው እሱ ነው እሱ ራሱ ድንቅ ነው የሚሰራው ድንቅ ነው
ገብቷችኋል? በጣም ድንቅ ነው። በቃ ኢየሱስ ክርስቶስ በጣም እንደሱ ያለ ማንም የለም። ድንቅ ነው ስራው፣ ድንቅ ስራው ሲያምር፣ ሲፈውስ፣ ሲያቅ፣ ሰዓቱን ያውቃል፣ ቀኑን ያውቃል፣ የእግዚአብሔር አብን ፈቃድ ያውቃል። እና እንዲያውም እነሱ ሊከለክሉት ሲል ሌላ ቦታ በቃ ሁሌ የሚቃወሙት ቀናተኞች ናቸው። ዲያብሎስ አንደኛ መለያው ቅናት ነው። በቃ አንደኛው መለያው ሰውንም ይጠቀምና በቅናት ነው የሚያስነሳባችሁ። ገብታችኋል? ሰው ሲፈወስ እንዴ እሷ ፈዋሽ ሆነች እንዴ እሷ ከእናንተ ጋር ሊያያይዙት ይፈልጋል። ከኛ ጋር የተያያዘ አይደለም። ጌታ ኢየሱስ ክርስቶስ ራሱ ነው የሚያድነው። እሱ ነው የሚፈውሰው። ገብታችኋል? እሱ ነው በውስጣችን ሆኖ የሚቃትተው የሚጸልየው በመንፈሱ። ገብታችኋል? እና ከሰው ጋር አታያይዙት ቀናተኞች ልላችሁ ነው። ኢየሱስ ክርስቶስን አመስግኑበት። እንዲያውም እናንተ ፈውስም ካስፈለጋችሁ ያንን ፈውስ ስጠን ጌታ ኢየሱስ ብላችሁ ያንን ድንቅና ተአምር ስታዩ ጌታ ኢየሱስ ክርስቶስ ቅረቡትና እናንተም ደግሞ የሚያስፈልጋችሁን ጠይቁት። በቀናቻ ግን ምንም በቀደም ተምረነዋል። አጥንትን ያቀንዛል ያነቅዛል ይላል እና አጥንትን ይበላል። ገብታችኋል? እና እናንተ ፖይዝን እንደምትጠጡ አስቡት እና አትቅኑን። ልካውን እነዚህ ሰዎች ቀንተው ነው በሌላ ቀን በ6 ቀን አለ ከ6 ቀን መፈወስና ስለዚህ ሴትዮ ምንም ፍቅር ስለሌላቸው የእውነተኛ ፍቅር ስለሌላቸው ነው ጌታ ኢየሱስ ግብዞች ያላቸው። የእውነተኛ ፍቅር ቢኖራቸው ኖሮ እሷ በመፈወሷ እግዚአብሔርን ያመሰግን ነበር። ያ የምኩራቡ አለቃ ማለት ነው። ግን እግዚአብሔርን ከማክበር ይልቅ እሱ ቀናቶችንና ሕጎችን በዚህ ቀን ነው በዛ ቀን ነው ብሎ ማለት ጀመረና ጌታ ኢየሱስ ክርስቶስ ግን በቃ አስተማረው። እሱ እናንተ ግብዞች አለው። ግብዞች በሬያችሁና አህያችሁ ታስሮ ውሃ ልታጠጡት ትሄዱ የለም ወይ? እኛ ደግሞ የእግዚአብሔር በግ ነን። ገብቷችኋል? ኢየሱስ ክርስቶስ በጎች ነን፣ የሱ ልጆች ነን። ስለዚህ እኛ ታስረን ሳለን በሰይጣን ማለት ነው በተለያየ በድካም መንፈስ በበሽታ በማንኛውም ነገር በሱ ታስረን ሳለ ሚፈታን ውሃውን ሊያጠጣን ነው። የዘላለም ሕይወት ቃል ስላለው ነው። የዘላለም ዳግመኛ ማንጠማበትን ውሃ ሊያጠጣን ነው። ገብቷችኋል? ከስራታችን ከዲያብሎስ እጅ ሊፈታን ነው። እና ልክኛ ክፎች ሆነን ሳለን ሰው ሆናችሁ ሳለ ማለቱ ነው። ግብዞች እናንተ አስመሳዮች የምትሉትን ማታረጉት ናችሁ ማለቱ ነው። እና የእውነት ፍቅር የሌላችሁ ማለቱ ነው። እና እናንተ በሬዎቻችሁንና በጎቻችሁን ትፈቱ የለም ወይ ውሃ ልታጠጡ? ስለዚህች ሴትዮ 18 ዓመት ታስራ ምን አለበት የአብርሃም ልጅ ሆና ሳለ ነው። እንዲያውም አያችሁ የአብርሃም ልጅ ሆና ሳለ መታሰር አልነበረባትም። እቺ ሴትዮ በኃጢአት ሊሆን ይችላል፣ በሰይጣን ሊሆን ይችላል፣ በተለያየ ምክንያት ሰይጣን እንዳሰራት ነው የምናየው። በዚህ ምክንያት 18 ዓመት እቺ ሴትዮ ታስራ ነበር። በሰይጣን እጅ ነበረ። ምንም ነፃነት አልነበራት። እና እችን ሴት ማዳኑ እግዚአብሔር ይመስገን፣ ጌታ ኢየሱስ ክርስቶስ ይመስገን። እና ድንቅ ነገር ነው የሰራው። አሁንም ድንቅ ነገር መስራቱን አላቆመም። አሁንም ይፈውሳል። የድካም መንፈስ ካላችሁ በጌታ በኢየሱስ ክርስቶስ ስም ተፈወሱ፣ ተፈቱ። የድካም መንፈስ በጣም መጥፎ ነው። የሰይጣን መንፈስ ማለት ነው። የሰይጣን መንፈስ ክሪፕል ያደርጋል፣ ያስራል። ምንም እግዚአብሔርን እንዳታገለግሉ፣ ወደ እግዚአብሔር እንዳትመጡ፣ ለእግዚአብሔር ዝማሬ እንዳታመጡ፣ ቃሉን እንዳታነቡ እስራት የሚያስር ነው። ገብታችኋል? ሰይጣን ወደ እግዚአብሔር ነገር ውስጥ ወደ መንፈሳዊ ነገሮችን የሚያቃልል ነው። ያስራችሁና እዛ እንዳትደርሱ፣ ወደ ብርሃኑ ወደ ኢየሱስ ብርሃን እንዳትመጡ ያስራችኋል ማለት ነው። በአስተሳሰብ ያስራችኋል። በልባችሁ ውስጥ ተንኮል በማሰብ በአእምሯችሁ ውስጥ ተንኮል በመዝራት ወይም ደግሞ ሰውን በመፍረድ ያ ሰው እንዲህ ነው ያ ሰው እንዲህ ነው ያ ሰውን እያለ ያስራችሁና አእምሯችሁን ጠባብ ያደርጋል ሰይጣን። ገብቷችኋል? አሁን ቅድም የዘመርኩላችሁ መዝሙር ለምሳሌ የፕሮቴስታንት መዝሙር ነው። እኛ በልጅነታችን ናዝሬት ስኩል ስንዘምረው የፕሮቴስታንት ነው፣ የካቶሊክ ነው፣ የኦርቶዶክስ ነው ተብለን አልነበረም። በቃ ሁሉንም መዝሙር ነበር የምንዘምረው እና
ደስ ይለኛል። እግዚአብሔር ይመስገን። እንደዛ ጠላቶች አድርገው አላሳደጉንም። በቃ እግዚአብሔር ይመሰገን ነበር። በዛ ትምህርት ቤት ውስጥ እግዚአብሔርን በአንድ ላይ ሆነን እግዚአብሔርን እናመሰግን ነበር። እስላሞች እንኳን ቢኖሩ አንድ ላይ ሆነን ምንም እነሱ ሳይቃወሙ በቃ እግዚአብሔርን እናመሰግን ነበር እና እግዚአብሔር ይመስገን እንዲህ አይነት ትምህርት ቤት ለእንዲህ አይነት ትምህርት ቤት ስለሄድን ወላጆቼንም አመሰግናለሁና አሁን ደግሞ የጥላቻ መንፈስን አትዝሩ። በኢየሱስ ክርስቶስ ሁላችንም አንድ ነን። ኦርቶዶክስ የለም፣ ካቶሊክ የለም፣ ገብቷችኋል? ፕሮቴስታንት የለም። በኢየሱስ ክርስቶስ አንድ ነን። ጌታ ኢየሱስ ክርስቶስ ካሁን በኋላ አሕዛብ የለም፣ ካሁን በኋላ አይሁድ የለም ብሎ እንዳለን ገብቷችኋል? አንድ ነን። ኢየሱስ ክርስቶስ የመጣው ለሁላችንም ነው። በሱ አንድ ነን። በስርዓታችን ልንለያይ እንችላለን፣ በአነጋገራችን ልንለያይ እንችላለን፣ በአለባበሳችን ልንለያይ እንችላለን። ገብቷችኋል? ግን ልዩነታችን ሊያጣላን አይገባም። ልዩነታችን ጥቃቅን ናቸው። ዋናው የሚያያይዘን ኢየሱስ ክርስቶስ ሁላችንም ሞተልን ብለን የየራሳችን መስቀልን እንኳን ዲዛይን አድርገን እንለብሳለን፣ እናረገዋለን እንደ ጌጥ አድርገንም። ስለዚህ አትሞኙ። ሰይጣን እንደዚህ አይምሯችሁን ጠባብ አድርገባችሁ ነፃ ውጡ፣ ከሃይማኖተኝነት ነፃ ውጡ ብዬ መክራችኋለሁኝ። በጌታ በኢየሱስ ክርስቶስ ስም ነፃ ሁኑ። ኢትዮጵያ ውስጥ በተለይ ደግሞ የሚሰራ በቃ አንዱ አንዱን የሚጠላ በጌታ በኢየሱስ ክርስቶስ ስም ይፍረስልን። ይሄ ጥላቻ፣ ይሄ ክፋት እና እናንተ መዋደዳችሁን ሰው ሲያይ ነው የእውነት ደቀ መዛሙርቴ ናችሁ ብሎ ያለው። ስለዚህ አትሞኙ፣ ቋንቋችሁን አደባላልቅባችሁ፣ ይህንን ክፉ ዘር በአይምሯችሁ ውስጥ አይዝራባችሁ ብዬ ልላችሁ ነውና አይምሯችሁን አታጣቡት። ብዙ ነገር ጌታ ኢየሱስ ክርስቶስ ሊያረግልን ስለፈለገ ነው። አሁን ለምንድን ነው የመጣው? የተለያዩ ሃይማኖቶች በድሮ ጊዜ የሆነ ነገሮች እናረግ ነበረ። ከዛ የሰው ልጅ ያድጋል። ገብቷችኋል? ቃሉ አይቀየርም። ቃሉ ሁላችንም ይዘነዋል። ቃሉን መጽሐፍ ቅዱስ እኮ አንድ ነው። ቃሉን ይዘን ግን ጥቃቅን ነገር እንጣላለን እና ፍቅር ሁሉን ነገር ይከድናል። ገብቷችኋል? ጥቃቅን ነገሮችን ይከድናል። እንደዚህ ነው ያረግሽው፣ እንደዚህ ነው የተቀመጥሽው፣ እንደዚህ ነው የለበሽው፣ እንደዚህ ነው ምናምን እያለ አይልም። ገብቷችኋል? ነፃ የወጣ ሰው ነፃ ወጥቷል። በቃ ነፃነታችን ከጌታ ከኢየሱስ ክርስቶስ እምነት የተነሳ ነው። ገብቷችኋል? ነፃነታችን ሊያጣላን አይገባም። ነፃነታችን ሊያዋድደን ነው የሚገባውና እባካችሁ በጣም የሚያስጠላኝ ነገር ይሄ የኔ ነው፣ ይሄ አንቺ ነው፣ ይሄ አንተ ነው እየተባሉ በመዝሙር በስብከት በምናምን መጣላት። ገብቷችኋል? ይሄ በጣም ኋላ ቀር የሆነ ነገር ነው። ኋላ ቀርም ነው። እግዚአብሔርንም የሚያሳዝን ነገር ነው። እኛ ስንከፋፈልበት አይወድም። ሰይጣን የሚመጣው አስቡ፣ ሊሰርቅ፣ ሊገል፣ ሊያጠፋ ነው። ጌታ ኢየሱስ ክርስቶስ የመጣው ደግሞ ህይወት ሊሰጠን ነው። ህይወት የሚሰጠን ደግሞ እኛ ወደ እሱ ስንጠጋ ነው ህይወት የሚሰጠን። ዝም ብሎ ከመሬት ተነስቶ ሊሰጠን አይችልም። ልባችንን ያነጻልናል፣ በጎ ህሊና ይሰጠናልና ሰውን ስትጠሉ ራሱ በጎ ህሊና እንደሌላችሁ ማስተዋል አለባችሁ። ልባችሁ ንጹህ እንዳልሆነ ማስተዋል አለባችሁና ማንኛውንም ሰው አትጥሉ። እናንተ ሰውን በጠላችሁ ቁጥር እግዚአብሔር ቃል የሚለው ነፍሰ ገዳይ ነው የሚለው። ገብቷችኋል? የምታውቁትንም የራሳችሁ ቸርች የሚሄድንም ሰው እንኳን ወይም የራሳችሁን ሪሊጅን ሰው ብቻ የምትወዱ ከሆነማ አሕዛብም እኮ ሌሎቹም እኮ የራሳቸውን ወገን ይወዳሉ ይላል። ስለዚህ እናንተ ራሳችሁን መጠየቅ ያለባችሁ የሌላ ሪሊጅን ያለን ሰው ትወዳላችሁ ወይ? ትወዳላችሁ ወይ ነው ወይስ ትጠላላችሁ ወይ? እሱ ጥያቄ ነው። ልባችሁን ጌታ ኢየሱስ ክርስቶስ ማትወዷቸው ከሆነ የሆነ ችግር አለ ማለት ነው። እሱን ደግሞ ጌታ ኢየሱስ ክርስቶስ በኃይሉ በመንፈሱ ነቅሎ ያውጣላችሁ ሁሉንም እንድትወዱት። እኛ የተሰጠን ወንጌል የሰላም ወንጌል ነው። እኛ የተሰጠን የፍቅር ወንጌል ነው። እግዚአብሔር አብ ራሱ ያለው እግዚአብሔር ወልድ ራሱ ኢየሱስ ክርስቶስ ሲጸልይ እኔና አንተ አንድ እንደሆንን እነሱም በእኔ ውስጥ ሆነው
እኔና አንተ አንድ እንድሆን ሁላችንም በአንድ መንፈስ እንድንሆን ነው ያለው። ስለዚህ የእውነት የኢየሱስ ክርስቶስን አምናለሁ የምትሉ ከሆናችሁ ጴንጤ ከሆናችሁ ኦርቶዶክስን አጠሉም፣ ኦርቶዶክስ ከሆናችሁ ጴንጤን አጠሉም፣ ጴንጤ ከሆናችሁ ካቶሊክን አጠሉም፣ ካቶሊክ ከሆናችሁ ኦርቶዶክስን አጠሉም። ገብታችኋል? ሁላችሁም ትዋደዳላችሁ። የእውነት መንፈስ የምታውቁት የእውነት ሰውን መውደድ ትችላላችሁ ወይ ነው። ሰውን መውደድ ትችላላችሁ ወይ? እሱ ትልቅ ጥያቄ ነው። ቃሉን ብታነበንቡት ከናንተ ውጪ ሃይማኖት የሆነን ሰው ማትወዱ ከሆነ የእግዚአብሔርን ልጆች መንፈሱ መለየታችሁ ክፉ እንደሆነ ስጋና ደምን ከመንፈስ ለየታችሁ ማየት ማትችሉ ከሆነ ልትጠሏቸው የምትችሉት በምን ምክንያት እንደሆነ መለየት ማትችሉ ከሆነ እንደገና ጥያቄ ለጌታ አቅርቡለት። በቃ ልባችሁን ይመረምራል። እሱ ይመርማሪ ነው። ትወዱ አትወዱ ለኔ ይወዳለሁ ብላችሁ ልትጠሉ ትችላላችሁና ግን ማታለል የማይቻለው እግዚአብሔርን ነው። ስለዚህ የጥላቻን መንፈስ አውጥታችሁ ጣሉት። ይቅርታን ንስሐ ግቡ። በዚህ በጾም ጊዜ የምትጠሉ ካላችሁ የምትጠላሉ ከሆነ እኔ እንደዚህ አይነት ጾም አልፈልግም ነው ያለው። ገብቷችኋል? እናንተ የሌላን ሰው ጠልታችሁ የፈለገ ብትጾሙ ብትጸልዩ፣ ገብቷችኋል? ፍቅር ከሌላችሁ ባዶ ናችሁ። ፍቅር ከሌላችሁ ጾማችሁ አይቆጠርም። ፍቅር ከሌላችሁ ጸሎታችሁ አይሰማም። ስለዚህ ተዋደዱ። ጌታ ኢየሱስ ክርስቶስ ተዋደዱ። በቃ እኔ ያለው እርስ በራሳችሁ ተዋደዱ ብሎ ነው ይህን ትእዛዝ የሰጠንና በፍቅር ያያይዘን። አመሰግናለሁ። እግዚአብሔር ይባርካችሁ። ነገ ደግሞ በእግዚአብሔር ፈቃድ እንገናኛለን። ደህና ሁኑልኝ ባይ